የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ እንግዳ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም፣ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በቅድሚያ በአሜሪካ ድምጽ ራዲዮ ላይ የአድማጮችን ጥያቄ ለመመለስ ስለቀረቡ አመሰግናለሁ። ከተባበሩት መንግስታት ድርጅት ጉባኤ መልስም መስሪያ ቤታችንን ቆም ብለው በጎበኙበት ወቅት ሊተባበሩን ቃል ገብተውልን ነበር። በቃሎ ስለተገኙ በድጋሚ አመሰግናለሁ። እኔም አመሰግናለሁ ትዝታ። ያኔ አጋጣሚ በቂ ጊዜ አልነበረም፣ ማታ ነው የገባነው። በማግስቱ ደግሞ አገር ቤት አስቸኳይ ስራ ስለነበር መመለስ ስለነበረብን መቼም በቂ ጊዜ እንኳን አልነበረም። ግን እኔም ደስ ብሎኛል ስለ ጎበኘዋችሁ። እሺ። እና ያኔ በገባሁት ቃል መሰረት ደግሞ ያው እንግዲህ ከአድማጮቻችሁ የሚነሱትን ጥያቄዎች እንግዲህ ለመመለስ ዝግጁ ነኝ እና በጣም ነው የማመሰግነው ለዚህ እድል። እግዚአብሔር ይስጥልን። እንግዲህ ዝግጅታችን ላይ እንዲቀርቡ መንደርደሪያ የሆነን ቀደም ብሎ በነሐሴ ወር የሰጡን ያልተጠበቀ ቃለ ምልልስ ነው። ያን ተከትሎ አድማጮች በርካታ በድምጽና በኢሜይል የላኩልንን ጥያቄዎች ይዣለሁ። ግን እስቲ በወቅታዊ ጥያቄ ልጀምር። ሰሞኑን እንደሚያውቁት የሩሲያ አውሮፕላን ግብጽ ውስጥ ያፈነዱት አሸባሪዎች ናቸው። በተለይም አይሰስ ራሱን እስላማዊ መንግስት የሚለው ሳይሆን እንዳልቀረ የአሜሪካና የዩናይትድ ስቴትስ ስለላ መረጃዎች አመልክተዋል። እንግዲህ ክስተቱ በአፍሪካ ቀንድ አገሮች አካባቢ እንደመሆኑ መጠን ኢትዮጵያ ለእንዲህ አይነቱ አደጋ ምን ዝግጅት አድርጋለች? በዚህ ብንጀምር። አዎ፣ በመጀመሪያ ከሻርም አልሼክ ተነስቶ ወደ ራሻ ሲበር የነበረው አይሮፕላን የደረሰበት አደጋ አሁንም የተረጋገጠ አይደለም። አንዳንዶች ትዝታ እንዳልሽው እንግዲህ ቦምብ ውስጡ አይሲስ እንትን ብለው ተክለው በዛ ምክንያት ነው የፈነዳው የሚሉ አሉ። እንዲያውም አይሲስ ራሱ ደግሞ በሚሳይል መታሁት የሚልም ነበረ። ነገር ግን ከነበረው ርቀት ወደ 30,000 ጫማ ሄዶ ስለነበር ያን ርቀት ሊመታ የሚችል ነገር እንደሌላቸው ተረጋግጧል። ስለዚህ በዛ እንዳልሆነ፣ ነገር ግን ቦምብ ውስጡ ከአይሲስ እንግዲህ ሊኖር እንደሚችል እንደ ጥርጣሬ ነው አሁንም። ሌላው ግን በራሱም ሜካኒካል ችግር ምክንያት በአየር ላይ እንደዚሁ ፈንድቶ ሊሆን ይችላል። ምክንያቱም አየር ላይ ነው የተሰባበረው፣ መሬት ከነካ በኋላ አይደለም የተሰባበረው የሚል ስላለ ፍንዳታው አየር ላይ እንደሆነ ታውቋል። ግን አየር ላይ በሜካኒካልም በሌላ ችግርም ሊሆን ይችላል። ፕላስ አይሲስም ጠምዶበት ሊሆን ይችላል ቦምብ። በእኛ በኩል እንግዲህ ለዚህ ያለው ዝግጅት ምንድን ነው? እንደሚታወቀው የሀገራችን የሴኩሪቲ ስርዓት ጠንካራ ነው። እኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሴኩሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በህዝቡም የተደገፈ ነው። ህዝቡ ይተባበራል፣ በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ህዝባችን። ስለዚህ የህዝቡና የሴኩሪቲ ሲስተሙ ቅንጅት ነው የበለጠ ለውጥ ሊያመጣ የሚችለው እና በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ጥንካሬ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል ህዝባችን፣ የኢራቅን ጉዳይ ይከታተለዋል፣ የሊቢያን ጉዳይ ይከታተለዋል፣ የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ፣ አሁን ሀገር አይደሉም። እርግጥ ነው ዶክተር ቴድሮስ ኢትዮጵያ በሶማሊያ ውስጥ ወታደሮች አሉ፣ ደቡብ ሱዳን ውስጥ ሰላም ጠባቂዎች አሉ። አሁን ደግሞ የደቡብ ሱዳን መንግስትና የተቃዋሚዎችን ጥል እየሸመገለች ነው በኢጋድ አማካይነት። የኢትዮጵያን ጸጥታ ማስከበር በተመለከተ ግን ብዙ ጊዜ ተቃዋሚዎች የሚተቹት ምንድን ነው?
አገር ውስጥ ባለው ህዝብ መብት የተለወጠ ነው የሚሉት። መንግስት አገር ውስጥ መብት እየረገጠ ለውጭው ዓለም ለይስሙላ የሚሆን አካባቢውን የማስከበር ሁኔታ አለ ነው የሚሉት። ለዚህ ምን መልሳለዎት? እንግዲህ ህዝቡ የሚተባበረው መብቱ ስለተረገጠ አይደለም፣ ሰላሙንና እድገቱን ስለሚፈልግ ነው። የህዝቡን መብት ረግጦ ደግሞ ለውጭ ድጋፍ ማድረግ የሚቻልም አይሆንም። ምክንያቱም መንግስት ለሌላው ለጎረቤትም ሀገር ኦር ቢዮንድ የሚያደርገው ድጋፍ ከህዝቡ የመነጨ ነው። የህዝቡ ድጋፍ ቢኖር ነው። የህዝቡ ድጋፍ በምንድን ነው የሚገለጠው? የህዝቡ ድጋፍ ቅድም እንዳልኩት አሁን ከሴኪዩሪቲ አንጻር በየአካባቢው ሰላሙን ስለሚፈልግ ከኛ የጸጥታ ኃይሎች ጋር ተባብሮ ይሰራል። የሆነ ለየት ያለ ነገር ለሀገር አደጋ ሊሆን የሚችል ነገር ካለ ወዲያው ይናገራል። አንዱ ይሄ ነው። ሁለተኛው ደግሞ የጸጥታው ጉዳይ ብቻ ሳይሆን ለልማቱም ቢሆን ህዝቡ እየሰራ ያለው ነገር ነው ለውጥ እያመጣ ያለው። ባይዘው ለልማቱ ሀገራችን በ11% እድገት በየአመቱ እያመጣች ነው እየተባለ ነው። በጣም ፈጣን የሚባለው እድገት የሀገራችን ነው፣ የኢትዮጵያ ነው። ከዓለምም ቢሆን 11% ነው። ኦፍኮርስ IMF ወደ 8.5% ብሏል። 8.5% በጣም ከፍተኛ ነው። ምክንያቱም ብዙ የአውሮፓ ሀገሮች ኔጌቲቭ ነው እድገታቸው። አሜሪካውም ባለፈው የተወሰነ 2% ምናምን እድገት አግኝታ በጣም ከፍተኛ ነው የሚል ነው ያስቀመጡት። ስለዚህ 8.5% ራሱ ትልቅ ነው። ይሄ ደግሞ በህዝቡ ብርታት ነው የሚመጣው። ህዝቡ ለልማቱ እየሰራ ነው። ሰው የህዝቡ ድጋፍ የሚገለጸው አንዱ ቅድም እንዳልኩት ከሴኪዩሪቲው አንጻር ያገባኛል፣ ሰላሜን እፈልጋለሁ ብሎ ከጸጥታ ኃይላት ጋር ይተባበራል። ሁለታል አሁን ጎረቤት ሀገር እንደፈለጉ ሸባብ ይፈነጫሉ፣ እኛ ጋር አይፈነጩም። አሁን ልማትን የኢኮኖሚ እድገትን አንስተዋልና እንደውም ከአድማጮች በርካታ ጥያቄ ደርሰውናል። የአድማጮችን ጥያቄ ከማሰማቴ በፊት አሁን በኤልኒኖ ምክንያት ነው ተብሎ ከ800 ሚሊዮን በላይ ኢትዮጵያውያን ተርበዋል። አሁን ሰሞኑን ኦቻ የተባበሩት መንግስታት የሰብአዊ አገልግሎት ድርጅት ያወጣው 250 ሺህ ህጻናት በሆስፒታል ውስጥ ቴራፒውቲክ ፊዲንግ እርስዎ በቅድሚያ ሐኪም ኖት ያውቃሉ፣ እየተሰጣቸው የተመጣጠነ ምግብ ያጡና በረሃብ የሚሰቃዩ ህጻናትን እየመገቡ እንደሆነ ነው የሚገልጸውና የኢኮኖሚ እድገቱ የኢትዮጵያ መንግስት ደጋግሞ የሚጠቅሰው ባለ 2 አሃዝ የኢኮኖሚ እድገት እንዳለ ሆኖ አሁንም ደግሞ ኢትዮጵያውያን እየተራቡ ነው የሚሉ አሉ። እንደውም እኔ ከምሻማ የአድማጮችን ጥያቄ ላሰማሁት። ሄሎ ቪዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አድሃኖም አንደኛ ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ለተሰበሰቡ ለዲያስፖራ አባላት ከዲያስፖራ አባላት ጥያቄ ቀርቦላቸው ስለ ረሃቡ ስለ ኢትዮጵያ ረሃብ ጥያቄ ቀርቦላቸው ነበረ። እሳቸውም ሲመልሱ ራሳችንን በምግብ ችለናል፣ አንድም የተራበ ሰው የለም ብለው ነበረ። ዛሬ ደግሞ በእናንተ ፕሮግራም የሰማሁት ነገር ከ4 ሚሊዮን ህዝብ በላይ የምግብ እርዳታ እንደሚያስፈልግ ለእርዳታ ሰጪ ድርጅቶች ጥሪ መደረጉን ሰማሁ። ታዲያ ይህ ነገር የመንግስትን ታማኝነትና የአመራር ብቃት ጥያቄ ውስጥ አይከተውም ይላሉ ዶክተር? ይሄ አንድ ነው። ሌላ ደግሞ ከዛው ከኢትዮጵያ ውስጥ ጥያቄ ላኩልናሉ። እሱንም አሰማልኝ። የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የዘወትር አድማጫችሁ በአማራ ክልል በዋግ ኽምራ ሰቆጣ ዞን ገብረስላሴ ጌታሁን እባላለሁኝ። በዋግ ኽምራ ሰቆጣ ድርቅ አለ። በዘንድሮው ክረምት ምንም ስላልዘነበ ድርቅ ነው። ህዝቡ በየመንገዱ እየሄድን እንሞታለን እያለ ስለሆነ በዚህ በውጭ ጉዳይ ሚኒስተሩ በጠየቃችሁት በቃለ ምልልሱ መሳተፍ እፈልጋለሁኝ። ሌላም የትራንስፖርት ኃይለኛ ችግር አለ። በድርቅ ምክንያት ሰው ወደ ፈለገም ሄዶ ወደ ቤተሰብ ወደ ተሻለ ሀገር እንዳይሄድ ምንም አይነት ትራንስፖርት ስለሌለ በጣም ችግር ላይ ነውና በዚህ መሳተፍ እፈልጋለሁኝ። አመሰግናለሁ። ገብረስላሴ ጌታሁን ከሰቆጣ።
ጤና ይስጥልኝ የቪኦኤ ፕሮግራም አዘጋጆች። እኔ ዶክተር በላይ ሀብተ ኢየሱስ ፍሬድ አባጀግና ከዚህ ከዋሽንግተን ዲሲ የሚቀጥለውን ጥያቄ ለማቅረብ ፈልጋለሁ። የኢትዮጵያ ጉዳይ ባለፈው 40 ዓመታት በድርቅ በረሃብ በመታረስ ከዛ በኋላ ደግሞ እርስ በርስ በመጫረስ ያሳለፍነው ጊዜ የሁላችንም ትዝታ ነው። አሁን ደግሞ ከ40 ዓመት በኋላ እንደገና ረሃብ መጥቷል። ወደ 4.5 ሚሊዮን ሕዝብ ተርቧል ተብሏል። እና ይሄ ጉዳይ መቼ ነው የሚለወጠው? እንግዲህ ዶክተር ቴድሮስ እነኚህ ጥያቄዎች የተላኩት ቀደም ብሎ በመስከረም ወር እኔና እርሶ በፕሮግራሙ ሊቀርቡ በነበረ ጊዜ ነው። አሁን የኢትዮጵያ ረሃብተኞች ቁጥር ከ8 ሚሊዮን በላይ እንደሆነ ነው የሚነገረው። ቀደም ብዬ እንዳልኩት 250,000 ህጻናት አስቸኳይ የምግብ እርዳታን እየተሰጣቸው ባለበት ሁኔታ ነውና የት እንደሆነ ረሃቡ ደግሞ የአገር ውስጥ መገናኛ ብዙሃን ስለማይዘግቡበት የት እንደሆነ ምን አይነት እርዳታ እየተሰጠ እንደሆነ ቢገልጹልን። በጣም ነው የማመሰግነው ትዝታ። ባይዘው የአገር ውስጥ ሚዲያ አልዘገበም የሚባለው እየዘገበ ነው። የአገር ውስጥ ሚዲያም ይዘግባል። 8.2 ሚሊዮን ወገኖች እርዳታ እንደሚፈልጉ አስቀምጧል። ያ ብቻ ሳይሆን ለእርዳታ ሰጪዎችም እንደዚሁ 8.2 ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው ግልጽነት አለ። አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለብን። በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ ደጋፊዎች የውጭ መንግስታት ድጋፍ ለማግኘት ሳይሆን ህዝባችንም ራሱ አውቆ ህዝቡ ራሱ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከህዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው። ስለዚህ ይሄን ማስመሩ እኔ ጥሩ ነው የሚል እምነት ነው ያለኝ። ከዛ ወደ ድርቁ ሲሄድ ድርቁ ከሰውም ከመንግስትም አቅም በላይ ነው። በ2 እና 3 7 ዓመታት ኤልኒኖ የሚባል ክስተት ይከሰታል። ኤልኒኖ ኢኳቶሪያል አካባቢ ፓሲፊክ ኦሽን ባህር የሚሞቅበት ጊዜ ነው። ውቅያኖስ የሚሞቅበት ጊዜ ነው። በሚሞቅበት ጊዜ በዓለማችን የአየር ጸባይ ላይ ለውጥ ያመጣል። ስለዚህ ከ2 እስከ 7 ዓመት የሚጠበቅ ነው። ይሄ አስቀድሞ የመተንበይ አሰራር ስላለን early warning system እንደሚሉት ፈረንጆቹ ሊከሰት ይችላል ብለን የገመትነው ነው። ወዲያው እንዲያውም ይሄ ነገር ክስተት እንደሚፈጠር መንግስት ካወቀ በኋላ እርምጃ መውሰድ ነው የጀመረው። ድርቁ ሊያስከትል የሚችለውን ጉዳት ለመከላከል ከነበረው የራሱ ምግብ ክምችት ወደ 50,000 ሜትሪክ ቶን ስንዴና 50,000 ሜትሪክ ቶን በቆሎ ወዲያው ነው ማከፋፈል የጀመረው። ስለዚህ ድርቅ ይኖራል። የሚገርምሽ ትዝታ አሜሪካ ነው የምትኖሩት፣ የምታውቁት ነው። ካሊፎርኒያ ደርቋል። ዋናው ነገር የአሜሪካ መንግስት ግን ካሊፎርኒያ ድርቅ ሲያጋጥም ለአርሶ አደሮቹ ወዲያው ድጋፍ ሰጠ። ኢትዮጵያ ደግሞ ሶማሊያ፣ አፋር፣ ምስራቅ ትግራይ፣ አንዳንድ ኦሮሚያ አካባቢዎች፣ አንዳንድ የአማራ አካባቢዎች ድርቅ ሲያጋጥም ቅድም እንዳልኩት 50,000 ቶን በቆሎና 50,000 ሜትሪክ ቶን ስንዴ ወደ ማከፋፈል ጀመረትል። ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል፣ ማንንም ሳይጠብቅ። 4 ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም። 8 ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል፣ ግን ያን ያህል ግባ የሚባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም። በእንስሳት ላይ የደረሰ ችግር አለ። ውጩን አልጠበቅንም፣ በራሳችን ነው የሰራ ነው። ይሄ ነው መታየትም ያለበትና ድርቁ ፕሮፐርሊ ማኔጅድ ሆኗል የሚል እምነት ነው ያለኝ። ሁለት ነገር ነው ዶክተር ቴዎድሮስ ከተቺዎች የሚቀርበው። እንግዲህ እርሶም ራስዎ እንዳሉት ከ2 ከ7 ዓመት ድርቅ
ተከታትሎ የሚመጣ ነው፣ የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢህአዴግ ከ24 ዓመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን 3 የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን 8 ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረውና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው? 3 ነው? 2 ነው? ወይስ በሳምንት አንዴ ነው የሚበሉት የሚለውን ሁሉ ጥያቄ ውስጥ ያስገባልና እንዴት ይሄንን መከላከል አልተቻለም? ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቺዎች አሉ። እዚህ ላይ ምንድነው 3 ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ 8 ሚሊዮን ከስንት ነው? የዛሬ 25 ዓመት እንግዲህ ዳብል አድርገናል ፖፑሌሽን። አሁን 8 ሚሊዮን ከ96 ሚሊዮን መሆኑ ነው። ከ96 ሚሊዮን 8 ሚሊዮን ስንት ነው የሚሆነው? 88 ሚሊዮን ይዞ ኦኬ። ስለዚህ የህዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም፣ ቀነሰ እንጂ። እንደው ተጨባጭ ጥያቄ ልጠይቆት ድርቁን በተመለከተ በጣም ብዙ ከብቶች በኦጋዴን ክልል፣ በሶማሌ ውስጥ፣ በአፋር አካባቢ እንዲሁም ደቡብ ምስራቅ ኦሮሚያ ብዙ ከብቶች እንደሞቱ ይታወቃል። እስካሁን የሞተ ሰው አለ ወይ ከምግብ እጦት ኢትዮጵያ ውስጥ? የሞተ ሰው የለም፣ የሞተ ከብት አለ። አንዱ ሪሊ እንደ ውጤትን መታየት ካለበት እያንዳንዱ ህይወት በጣም ክቡር ነው። ኢትዮጵያዊነት ክብረት ነው። ስለዚህ እሱን ነው ያደረግነው። የሚሰጠው ድጋፍ የህዝባችንን ህይወት ማዳን መቻል አለበት። የእንስሳት ከሆኑ ሊተኩ ይችላሉ። እነሱንም ማዳን ከቻልን ጥሩ ነው። ቀጣይ ማድረግ ካለብን ምንድነው? የእንስሳትን ህይወትን መጠበቅ አለብን። ካለፉት ዓመታት ጋር ሲነጻጸር እርምጃዎች ቢታዩም አሁን ለምሳሌ ከመንግስት ካዝና ወጥቶ የተሰጠ ብር አንድ መንግስት ሊያደርገው የሚጠበቅ እንደሆነ አርጎ ነው እንግዲህ ተቃዋሚዎች የሚያወጡ። ኢህአዴግ ደግሞ ስልጣን ከያዘ ይሄውና አሁን ወደ 25 ዓመት ሊጠጋው ነው። በዛ ምክንያት ነው። ቀደም ብሎም እርሶ ወዳነሱት ነጥብ ልውሰዶት፣ ወደዚህ ወደ ምርምር ማዕከልና የፐብሊክ ሰርቪስ የተባለው ስላወጡት ጥናት ጥያቄ ላቅርብሎት። ይሄ እንግዲህ የፖሊሲ ጥናትና ምርምር ማዕከል ፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር አቀረቡት የተባለው ጥናት ውጤቱ በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ የተንሰራፋ የሙስናና የወገንተኝነት የባለስልጣናት ማናለብኝ የትምህርት ብቃት የሌላቸው ሰራተኞች በሀገሪቱ ላይ እያደረሱ ስላሉት ከባድ ችግሮች ነው በጠቅላይ ሚኒስትሩ በተመራ የሹማምንት ጉባኤ ላይ የተነገረው። ያው የኢትዮጵያ ቴሌቪዥን ካወጣው የተቀነጨበውን ነው በየድረገጹ የምናየው እና ይህንን ምርመራ አንዳንዶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህወሓት አሻንጉሊት እንዳልሆኑ በማሳየት አገሪቱን ከሙስና ነጻ ለማድረግ የመሪነት ችሎታ ያሳዩበት ነው ይላሉ። ሌሎች ደግሞ ከምርጫ በኋላ የሚደረግ የተለመደ የኢህአዴግ ድራማ ነው። በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ዘመንም ከሙስና የተነሳ በሰበስን ተብሎ አልተነገረም ወይ? ምን ተሻሻለ የሚሉ ሰዎች አሉና የእርሱ አመለካከት ምንድን ነው? እዚህ ጥናቱ ላይ እንደው አጠር አድርገው ቢገልጹልኝ። ጥናቱ ለእኔ አዲስ ነገር መስሎ አልተሰማኝም። ያልተሰማኝ ምክንያት ምንድን ነው? ኢህአዴግ የሚያምነው ችግራችን የውስጥ ነው። የውስጥ ችግር ከገነገነ ያው አደጋው የሚወሰነው ከውስጥ ችግር ነው ብሎ ያምናል። አሁን ጠቅላይ ሚኒስትራችንም ያሉት ሌሎችም ያሉት ብናየው የውስጥ ችግር ለሀገራችን አደጋ ነው የሚል ነው። የተለየ ነገር ነው ያላየሁም። የውስጥ ችግር የውስጥ የአሰራር ችግር የሙስናው የቢሮክራሲው እንዲህ አይነት ማለት ነው። እሱ ነው። ስለዚህ የሙስና ችግር አገራችን ውስጥ አለ ካንሰር ነው ብሎ መንግስታችንም ያምናል፣ ድርጅታችንም ያምናል። ጠቅላይ ሚኒስትራችንም ያሉት እሱ ነው። ሙስና አገራችንን ሊበትን ይችላል። ምን እርምጃ ይወስዳል መንግስት? ይሄ ነው። ምን እርምጃ ይወስዳል መንግስት ይሄንን ካንሰር
ነቅሎ ለማውጣት ምንም የተሻሻለ ነገር የለም ባሰበት እንጂ የሚሉ ሰዎችን በምን ማሳመን ይቻላል? አሁን ኢህአዴግ እርምጃ እንደሚወስድ በኢህአዴግ በኩል እርምጃ ሲወሰድ ነበር። አንደኛ ከዚህ በፊትም ጀምሮ ሲሰራ የነበረው ምንድነው? ሁለት ነገሮች ናቸው። አንዱ ፖለቲካል ነው። ስለዚህ የአመራሩንና ከዛ በታችም ያለውን አመለካከት በማሻሻል ኮራፕሽን አደጋ ሊበትና ስለሚችል ሁላችንም ይሄን ለማሻሻል መስራት እንዳለብን። ሁለተኛው ጉዳይ ምንድነው? መፍትሄው ፖለቲካል ነው። የፖለቲካል ሊደርሺፑ ንጹህ መሆን አለበት። ከዛ በተጨማሪ ግን አስተዳደራዊ እርምጃዎች መወሰድ አለባቸው። አጥፊ ካለ ሊጠየቅ ይገባል። አካውንት በዚህ በሙስና ላይ የመጨረሻ ጥያቄ ልጠይቅና እንደው አጠር ያለ መልስ ሰጥተውን ወደ አድማጮች ጥያቄ እንሄዳለን። ኢህአዴግ ሙስናን ማስወገድ አይችልም የሚሉ ሰዎች የሚያቀርቡት ትችት ምንድን ነው? ከላይ ከፓርቲው ከቁንጮ የተነሳ ነው። ለምሳሌ የመከላከያ ጀነራሎች የራሳቸው ኃይል አላቸው፣ የፓርቲ ድርጅቶች የራሳቸው ኃይል አላቸው እና ኢህአዴግ በሐቅ ራሱ መርምሮ እነዚህን የታጠቁ ጀነራሎችን ይጠይቃል ወይንስ ደግሞ የፓርቲ ድርጅቶችን ራሳችሁ መርምሩ ብሎ ይላል ወይ የሚሉ አሉ እና የተቀሩትም በቢሮክራሲ ውስጥ ያሉ አነስተኛ የስልጣን እርከን ላይ ያሉ ባለስልጣናት እነዚህን አመራሮች እየተመለከቱ ነው ህዝቡን የሚመዘብሩት የሚል አመለካከት አለ እና ኢህአዴግ እነኝን ትልልቅ ተቋማት ይገዳደራቸዋል። አንዱ ማስመር የምፈልግበት ነገር አለ። በጣም የምወደውም ማለት ነው። ኢህአዴግ በሙስና ወይም ራስን በማክበር አይገዳደርም። ኮድ ኦፍ ኮንዳክትም አለን። በተለይ ከፍተኛ የፓርቲው የስልጣን ደረጃ ላይ የደረሰ ምን ማድረግ አለበት ወይም የለበትም የሚል መመሪያ አለን። አሁን እኔ ለምሳሌ ቢዝነስ ውስጥ መግባት አልችልም። ሼርም እንዲኖረኝ አይፈቀድም። ቤት ራሱ አንድ ቤት ካለኝ አጋጣሚ መቀሌ ያለው ከሐኪሞች ጋር ጤና ቢሮ ሰራ ስለነበር የሆነ የማህበር ቤት አለኝ። ከዛ ውጪ ቤት እንዲኖረኝ አይፈቀድም። ያን ማክበር አለብን ሁላችንም። ምክንያቱም ያልተገባ ገቢ ቢመጣ በሙስና ምክንያት የሚመጣ ከሆነ ሊቆም ይገባል። ህዝባችንን ለማገልገል ካልሆነ በስተቀር ራሳችንን ሀብታም ለማድረግ ከሆነ ክልክል መሆን አለበት። የፓርቲያችንም የኔም እምነት እሱ ነው። ጀነራልም ይሁን የምንም ይሁን የፓርቲው እምነት ህዝቡ የተሻለ አማራጭ እድገትም እንዲኖረው የመስራት እንጂ ራሳችንን ሀብታም ለማድረግ አይደለም። እሺ ዶክተር ቴዎድሮስ አመሰግናለሁ። ሌላ እንደው ከጥያቄያችን ከአድማጮች ከላኩት ውጭ አንድ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። እንግዲህ በቅርቡ ባዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? አድማጮች ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር የጀመርነው ቃለ ምልልስ አላበቃም። ቀሪው ክፍል በሌላ ጊዜ ይቀርባል። አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ነገ እሁድ የራዲዮ መጽሔት ፕሮግራም ተረኛ ነው። እንድትከታተሉ ከአክብሮት ጋር እንጋብዛችኋለን። አሁን የቅዳሜ መዝናኛችሁ ተራ ላይ ደርሰናል። የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን።